ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን እየላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እንደተለመደው ብዙ እህቶች እንግዲህ ጥያቄ ጠይቃችሁኛል ማለት ነው። በሴቶች ላይ የሚከሰት የብልት ማሳከክ ሰይድ መፍትሄው ምንድን ነው ብላችሁ ለጠይቃችሁኝ ከልብ አመሰግናለሁ። እኔም እንግዲህ የቻልኩትን ለማብራራት ሞክራለሁ ማለት ነው። በሴቶች ላይ የሚከሰት የብልት ማሳከክ፣ በሴት ብልት ማሳከክ ብዙ ጊዜ የብልት አካባቢ ቆዳን የሚያስቆጡ ንጥረ ነገሮችን ማለት ነው ኢንፌክሽኖች ወይንም ማርጥ ምክንያት የሚከሰት ምቾት የሚነሳና አንዳንድ ጊዜ ህመምን የሚያስከትል ነው ማለት ነው። እንዲሁም በተወሰኑ የቆዳ መታወክ ወይንም የግብረ ስጋ ግንኙነት በሚተላለፍ በሽታዎች አባላዘር ምክንያት ሊከሰት ይችላል ማለት ነው። አልፎ አልፎ ማለት ነው በውጥረት ጭንቀት ወይንም በሴት ብልት ካንሰር ምክንያት የሴት ብልት ማሳከክ ሊከሰት ይችላል ይለናል ማለት ነው። መንስኤዎቹ ምንድን ናቸው ካልን ብልትን የሚያስቆጡ ነገሮች ለምሳሌ ሳሙና፣ በአረፋ መታጠቢያዎች ውስጥ ማለት ነው በተደጋጋሚ መዘፍሰፍ፣ ወደ ማህፀን ውሃ የከተቱ መታጠብ እና አንዳንድ ክሬሞች እና ቅባቶች ብናኝ ያላቸው ማድረቂያዎች፣ መዓዛ ያላቸው የሽንት ቤት ወረቀቶች ናቸው ማለት ነው። አንዳንድ የቆዳ ህመሞች እንዲሁም የፈንገስ ኢንፌክሽን፣ የባክቴሪያ ኢንፌክሽን፣ የስኳር ህመም፣ የሽንት መቆጣጠር አለመቻል፣ ብልት ላይ የሚገኙ ጥሩ እና መጥፎ ባክቴሪያዎች አለመመጣጠን፣ የአባላዘር ህመም፣ ማርጥና ጭንቀት። እሺ ህክምናዎቹን ያየን እንደው ህክምናዎቹ የሚሰጡት እንደ መንስኤዎቹ አይነት ነው ማለት ነው። በሳሙና እና በምንጠቀመው አማካኝነት የሚፈጠረን ማሳከክ የምንጠቀመውን ነገር ማስተካከል፣ በንጹህ ውሃ መታጠብ ማለት ነው። ስለዚህ የፈንገስ መድኃኒቶችን መጠቀም፣ የባክቴሪያ መድኃኒትን መውሰድ፣ በማርጥ ማለት ነው ለመጣ የሆርሞን መድኃኒቶችን መጠቀም ነው። መከላከያዎቹን ስናይ የብልት አካባቢውን ለማጠብ ሞቅ ያለ ውሃና ለስላሳ ማጽጃ ይጠቀሙ። ሽታ ያላቸው ሳሙናዎችን፣ ቅባቶችና የአረፋ መታጠቢያዎችን ያስወግዱ። ውሃ ወደ ማህፀን እየከተቱ ከመታጠብ ይቆጠቡ። ከዋነኛው ወይንም የአካል ብቃት እንቅስቃሴ በኋላ ወዳውኑ የውስጥ ልብሶችን ይለውጡ። ኮተን የውስጥ ልብስ ይልበሱ እና በየቀኑ የውስጥ ልብሶን ይለውጡ። በግብረ ስጋ ግንኙነት ማለት ነው የሚተላለፉ በሽታዎችን ለመከላከል ኮንዶም ይጠቀሙ። ሰገራ ከተጠቀሙ በኋላ ሁልጊዜ ከፊት ወደ ኋላ ይጥረጉ። የስኳር ታማሚ ከሆኑ መድኃኒትዎን በትክክል መውሰድ እና የስኳርዎን መጠን መቆጣጠር ማለት ነው። እነዚህ ምልክቶችን ካዩ ወደ ጤና ተቋም መሄድ አለብዎት። በብልት ላይ ቁስሎች፣ እብጠቶች፣ መቅላት ወይንም ፈሳሽ መግል መያዝ፣ በብልት አካባቢ ህመም ወይንም ሲነካ ህመም መሰማት፣ ለመሽናት መቸገር፣ ያልተለመደ ከብልት የሚወጣ ፈሳሽ፣ በጾታዊ ግንኙነት ወቅት ምቾት ማጣት። እነዚህ እንግዲህ ካያችሁ ማለት ነው ወዴት ነው መሄድ ያለባችሁ? እነዚህ ምልክቶች ካያችሁ ወደ ጤና ተቋም መሄድ ግድ ይላችኋል ማለት ነው። እሺ በስከ መጨረሻ የምናየው ማለት ነው እጅግ በጣም ወሳኝ ነው፣ የሆድ ጥገኛ ትላትሎች የሚለውን እናያለን ማለት ነው። ብዙ ጊዜ የሆድ ህመም የምግብ አለመፈጨት ችግር ብቻ ይመስልናል። ነገር ግን የሆድ ህመም የአንጀት ጥገኛ ትላትሎች ወይንም ፓራሳይቶች ይሆናሉ ማለት ነው። ማወቅ ያለባችሁ የአንጀት ጥገኛ ትላትሎች ወይንም ፓራሳይት ምልክቶች ማለት ነው የተለመዱ ምልክቶች አሉ። እነሱን እናያለን። አንደኛው የምግብ መፈጨት ስርዓቶችን ችግሮች ናቸው። እነሱን እናያለን። ቀጣይነት ያለው ተቅማጥ፣ የሆድ ድርቀት፣ የሆድ መነፋት ወይንም ጋዝ ወይም ፈስ፣ ተደጋጋሚ የሆነ የማቅለሽለሽ ወይንም ማስመለስ ነው ማለት ነው። ሁለተኛው ስናይ የሆድ ህመም ወይንም ምቾት ማጣት ነው። የሆድ ህመም ወይም ምቾት ማጣት፣ የሆድ ቁርጠት፣ መጠጠር ወይንም አንጀትን የመንከስ
የመጨምደድ ስሜት ነው ማለት ነው። ሶስተኛው ያልታወቀ የክብደት መቀነስ። ሶስተኛው ምንድን ነው? ያልታወቀ የክብደት መቀነስ የአመጋገብ ወይንም የአካል ብቃት እንቅስቃሴ ለውጦችን ሳያደርጉ የሰውነት ክብደትን መቀነስ ፓራሳይቶች አልሚ ምግቦችን ሰርቀው ሊመገቡ ይችላሉ። የምግብ ፍላጎት መጨመር ወይንም የምግብ አምሮት በተለይ የስኳርነት ይዘት ያላቸው ምግቦች አንዳንድ ጥገኛ ተውሳኮች ስኳር በጣም ይወዳሉ ማለት ነው። ድካምና መዛል በቂ እንቅልፍ ቢያገኙም እንኳን የሚያቋርጥ ድካም፣ መስማት፣ የተመጣጠነ ምግብ እጥረት በመኖሩ ምክንያት ማለት ነው እምብዛም ያልተለመዱ ምልክቶች ሊኖሩ ይችላሉ። እነሱን እናያለን። በፊንጢጣ ወይንም በሴት ብልት አካባቢ ማሳከክ ካለ ማለት ነው። በተለይም በምሽት ወይንም ማታ በፔንዌር ኢንፌክሽን ጊዜ ወይንም በተለያዩ ጥገኛ ተህዋሲያን ምክንያት የተለመደ ነው ማለት ነው። ሰባተኛ በሰገራ ውስጥ የሚታዩ ትሎች ወይንም እንቁላሎች አንዳንድ ጥገኛ የሆድ ተህዋሲያን እንደ ቴፕ ወርም ወይንም ራውንድ ወርም በሰገራ ውስጥ ሊታይ ይችላል። የቆዳ መቆጣት ወይንም አላርጂኮችን ምክንያቱ ያልታወቀ ሽፍታ፣ ቀይ እብጠቶች፣ ኤክሲማ ወይንም ማሳከክ አንዳንድ ጥገኛ ተህዋሲያን በሽታ የመከላከል ምላሽ ያስነሳሉ። 9 የመገጣጠሚያዎች ወይንም የጡንቻ ህመም አንዳንድ ጥገኛ ተህዋሲያን ወደ ቲሹዎች ይዛመታሉ። ይህም ኢንፍላሜሽን ያስከትላል። 10ኛው በተደጋጋሚ የሚከሰቱ ኢንፌክሽኖች ወይንም በሽታን የመከላከል አቅም መዳከም ጥገኛ ተውሳኮች ወይንም ፓራሳይቶች የተወሰነ በሽታ የመከላከል ስርዓቶችን ይቀንሳሉ። ይህም በተደጋጋሚ የሚከሰቱን በሽታዎችን ይከላከላሉ ማለት ነው። ፓራሳይት እንዳለበት ከተጠራጠሩ ምን ማድረግ ይጠበቅብዎታል ይላል ማለት ነው። የሰገራ ምርመራ፣ የደም ምርመራ ወይንም የምስል ምርመራ ለማድረግ ወደ ሕክምና መስጫ ተቋም ይሄዱ። ባልተረጋገጡ የቤት ውስጥ መፍትሄዎች ወይንም መድኃኒቶች ራስን ማከም ይቆጥቡ ማለት ነው። መጠኑን ስለማታውቁት እንደፈለጋችሁ ብታደርጉ ሌላ ጉዳቱ ያመዝናል። ጥሩ የንጽህና አጠባበቅ፣ እጅን መታጠብ፣ ንጹህ ምግብ፣ ውሃ ይተግብሩ ይለናል። አንዳንድ ጥገኛ ተውሳኮች ወይንም ፓራሳይቶች ምንም አይነት የህመም ምልክት ሳያሳዩ አንጀት ላይ ተጣብቀው ለዓመት መኖር ይችላሉ። የለብኝም የሚል ስሜት ከተሰማዎት መመርመር ጠቃሚ ነው ይለናል። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም ፏ ብለን እስከምናቀርብላችሁ መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።